የቴዲ አፍሮ ፕራይም እንደቀጠለ ነው አሁንም ድረስ ከአቦጊዳ እስከ ኢትዮሪካ። ዛሬ ዘ ሌጀንድ ቴዲ አፍሮ ልደቱ ነው። በምን መልኩ ያከበራችሁ? እኔ በሳሞን ሙዚቃ ጋሽ አፍሮ ትንሹ የሚል ትራክ አለው ከሳሞን አዲስ አልበም መሀልና የሆነ ጊዜ ትዝ ይለኛል ሌሊሳ ግርማ አፍሮ ጋዳ የሚል መጽሐፍ አውጥቶ ነበር። ዴርቶ ጋዳ የሚለው መጽሐፍና ቴዲ አፍሮ ገናና የነበሩበት ዘመን ነበር ያኔ። ለዛ ነው የመጽሐፉን ታይትል ባጭሩ እንደዛ ብዬ የሰየምኩት ብሏል ደራሲው። እና ሳሞን በጣም ቆንጆ አልበም ሰርቷል። ጋሽ አፍሮ ትንሹ ላይ ደግሞ ጋሽ ጥላውን ገሰሰን ቴዲ አፍሮንም ምናምን አንስቶ የራሱንም ጆርኒ አያይዞት ምናምን በቃ ለሁላችንም ወጣቶች የሚሆን በጣም ቆንጆ ሙዚቃ ሰርቶልናል። ቴክኒካል በሆነ መልኩ ማለት ነው። ግጥሙ የተጻፈው ዜማው ምናምን እንዴት እንደሚያምር አንደር አፍሪካን ስካይ ላይ አበበች ደራራ የተናገረችው ንግግር አለበት የጥላውን ምናምን። ከዛ ደግሞ የቴዲ አፍሮ ንግግሮቹን ኢንተርቪው ላይ ያነሳቸውን ሀሳቦች ምናምን በቃ እንዴት አሳምሮ ስማቸውን ሳይጠቅስ ያው አንጋፋ አርቲስቶች ከስማቸው በላይ ስራቸው ገናና አይደለ በስራቸው ነው የዘከራቸውና የሆነ ፓርት ላሰማችሁ እንደሆነ ጥበብ ጠርታኝ የደረስኩት ነኛ በላቴና ፕሮግራም ስተውን ያኔ ለኔ ነበር ገና ቲያትር እዚህ ጋር ቴዲ ከማዛ ጋር የነበረው ኢንተርቪው ላይ እና የሙዚቃ ስዕል ምስል ነበር። ልጆኝ ጎበዝ ነበር። ቲያትርም እሰራለሁ። በዛ ጊዜ ቲያትር እንግዲህ ባልሽው ጊዜ ስሰራ ብዙ ቲያትሮች ተጫውቻለሁኝ። ባልልም የተወሰኑት ኃይሉ ጸጋዬ የደረሰው ኮብራው የሚል አንድ ድርሰት ነበር። እዛ ላይ ተጫውቻለሁ። እነ ፍጥምጥም የሚሉ ነበሩ። ደግሞ ኮብራ ሆኜ ነው ደግሞ የተጫወትኩት። ኮብራ ሆኜ የተጫወትኩትና እሱን አንስቶታል ምናምን። ብቻ መልካም ልደት ለቴዲ አፍሮ። የሳሞን አልበም ደግሞ ይደመጥ። በጣም ቆንጆ ስራ ነው የሰጠን የምር። ጥበብ ጠርታኝ የደረስኩት ነኛ በላቴና ኮብራውን ስተውን ያኔ ለኔ ነበር ገና ቲያትር ታሪክም ስጽፍ በዚህ ደግሞ ስስል አገኘው ሙዚቃን ድንገት ነፍሴን የምትቀጥል ተከትዬ እሱ መንገድ ስጀምር ከልክሎ እኔ ጥበብን ስል እሱ ሌላ ዓለም ስሎ ያኮረፈኝ ይገባኛል ለኔ ደጋስቦ በደስ ይለኝ ነበር ተቻምባይ ለየ ቀድሞ